ሰላም የቻናላችን ተከታታዮች ዛሬም እንደተለመደው በ2020 የወጣውን የኮሪያ ሲሪስ የሆነውን ዋትስ ሮንግ ክሪቲኪም የሚለውን ፊልም ባጭሩ ይዘንላችሁ መጣናል። ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ እንድትከታተሉን እያልን ወደ ትዕይንታችን እንገባለን። ትዕይንታችንም የሚጀምረው ሊ የተባለው የአንድ ካምፓኒ ስራ አስኪያጅ እያሳየን ነው። በመኪና ውስጥ ሆኖ መስሪያ ቤቱ ወደ ደገሰው ድግስ በሚገባበት ጊዜ ውጭ ላይ የነበሩት ሰዎች በፍጥነት ወደሱ እየመጡ ያሳየናል። በድርጅቱ ውስጥም በጣም ኮስታራ ሁሉ ሰው የሚፈራው እንደሆነ እየተረዳን ድግሱ ውስጥም ሲገባ እዛ ተቀምጠው የነበሩ ሰዎች ስለሱ እያወሩ ያሳየናል። ሊም ለድርጅቱና ለተመሳሳይ መስሪያ ቤቶች በጣም አስፈላጊ እውቀት ያለው ሰው እንደሆነ ያወራሉ። ከዛም የተቀመጠችው ሴት እሷ ግን ደስ የሚላት አቋምና ዝምታው እንደሆነ ስታወራ በመሀልም ፍቅረኛው ከሰዎች እንደማይ በመናገር እሱ ጋር አብራ ትቀመጣለች። ከዛም ለምን እንዳረፈደ ስትጠይቀው ይህ ስራ ሳይሆን ኪሳራ እንደሆነ በመናገር ዝም ብሏት ይቀመጣል። በቀጣዩም ቀን ጧት ላይ ሚስቱ የሆነችው ኪን ወደ ቤቱ በመሄድ ለቁርስ የሚሆን ሻይ ከፈለች በኋላ ዛሬ ስራ ቦታ የሚለብሰውን ሸሚዝና ሱፍ ሰዓት ታመጣለታለች። እሱም እንደመጣ ልብሱን ይለብስና እሷም ከረባት ታስርለትና አሁን ቢለያዩ ምን እንደሚወጣው ትጠይቋለች። ከዛም ዛሬ የሚሰራውን ስራ ሙሉ ለሙሉ እሷ እንደምትነግረው እንረዳለን። በመሀልም እያወሩ ሳለ ኪም የሚባል ሰው እንደደወለ ታሳየናለች። እሱም ቀዝቀዝ ባለ ስሜት ምንም አይነት ስልክ እንዳታነሳ ይነግራታል። እሷም ይህን ስልክ ከተደጋገመ ብዙ ጊዜው እንደሆነ ተናግራ ለምን ስልኩ እንደማነሳ ስትጠይቀው በመዳበስ ሌላ ርዕስ አንስቶ ስለሷና ስለሱ በሚያወራበት ጊዜ ኪን በንግግር ችሎታዋ ብቻ የሱ ሚስት መስላ እንድትታይና ለስራ ፈልጓት ሲሆን ትዳራቸውም ትክክለኛ እንዳልሆነ እንረዳለን። በመቀጠልም ወደ ስራ ቦታ በሚሄዱበት ሰዓት በራፍ ላይ ከትናንትናው እጥፍ ብዙ ሰዎች በራፍ ላይ ይቆማሉ። እየጠበቁትም እንደሆነ እናያለን። እሱም እንደመጣ ቦዲጋርዱ የፈጠነ በራፉን በመክፈት ከመኪናው ሴቷን ቀድሞ ያስወጣታል። ከዛም እንደወረደ ኪን ከሰራተኞች ጋር እኩል ጎንበስ ብላ ያስገቡታል። ከዛም ሽያጭ ላይ ስህተት የፈጠረ ሰው ካገኘ በኋላ ልጁ ሲቆጣው እናያለን። ልጁም በጣም ከፍቶት ያለ ኪን ወደሱ በመምጠጋት ለምን እንደዚህ እንደተፈጠረ ስትጠይቀው ልጆቹ መንከባከብ ኃላፊነት እንዳለበት ሚስቱም ሀገር ውስጥ እንዳልሆነች በሚናገርበት ሰዓት ኪን ከመጠን በላይ በጣም ለዛሬ ከቤት ሄዶ ከልጆቹ ጋር ጊዜ እንዲያሳልፍ ትነግረዋለች። እሱም ከልቡ በማመስገን በደስታ ወደ ቤቱ ይሄዳል። ካጠገቧ ሙና ስትሰማ የነበረችው ልጅ እሷም እረፍት እንደሚያስፈልጋት ስትጠይቃት ኪንም በመሳቅ ለልጆች አንፈቅድም ትላታለች። በመቀጠልም ስልክ በመደወል ፍቃዱን እሷ መጣ እንደምትፈርምለት ታይም ኪፐሯን ትነግራታለች። በመቀጠልም ትዕይንቱ ሲቀየር በአመት የመጣው ትርፍና ኪሳራ በስብሰባ እያወሩ ያሳየን ነው። ሰዎቹም ምንም ትላልቅ ቢሆኑ እሷ አጠገብ ማውራት ራሱ እንደማይፈቀድላቸው ቻን የተባለው ረዘም ያለ ልጅ ግራፍ ላይ በመቆም ያስረዳ እንደሆነ እንመለከታለን። በመሀልም ኪሳራቸውን በፐርሰንት በሚያስቀምጥበት ጊዜ ሂሳቡን ሳያውቅ ይቀየራል። ትንሽም ሲደናገጥ ሊ በመቆጣት ሁሉም በፐርሰንት አስልቶ በጭንቅላቱ ይነግሯል። በዚህም ሰዓት ሁሉም በመዞር ከተመለከቱት በኋላ ቻን በመደናገጥ ይቅርታ ይጠይቃል። የዚህን ጊዜ አብራቱ የነበረችው ኪን በሱ መሳብ ትጀምራለች። በመቀጠልም ሂሳቡን በስልክ ካሰለው በኋላ ሊ ትክክል እንደሆነ ይናገራል። በዚህም ሊ ተነስቶ በመሄድ ስብሰባውን ያቋርጣል። እሱም እግሩ እንደወጣ ከስብሰባው የነበሩ ሰዎች በረጅሙ በመተንፈስ በጎን ለጎን ማውራት ይጀምራሉ። ሁሉም በጣም ያስጨነቃቸው እንደመጣ ሲነጋገሩ ቻን በመሃል የኪንና የሊን ስም ሲጠራ ሁሉም በመደናገጥ ሲነሱ እየቀለደ መሆኑን ተናግሮ ትዕይንታቸውም ወደ ኪንና ሊ በሚሄድበት ሰዓት ከፊት እየተራመደ እሷም ከኋላ በመሆን እሱን ለመፈለግ የሚመጡ ሰዎችን ቀጠሮ እያስያዘች እንደሆነ እንረዳለን። ወደ ሊፍት ውስጥም ገብተው ሲያወሩ እንግሊዘኛ መቻል በጣም ይጠቅምሻል በማለት የእንግሊዘኛ እውቀቷን ይፈትናታል። እሷም ሁሉን ብትመልስም እሱ ግን በመሳቅ አክሰንቷ የተለያየ መሆኑን በመናገር እንድታስተካክል ቶሎ ይነግራታል። በመሀልም ሆዷ እየጮኸ ሲያሳየን ፈገግ ሲል እሷም ጧት ሻይ ብቻ መጠጣታቸውን በመናገር እስካሁን ድረስ ምንም የሚያስደስት ነገር እንደሌለ እናም አሁን ሌላ ቦታ እንደሚሄዱ ትነግራለች። እሱም ረሃብ እንደማትችል ተናግሮ ሲቀልድባት የሱም ሆድ ይጮሃል።
የዚህ ጊዜ ፈገግ ትላለች። ትዕይንቱም ሲቀየር የሚያምር ሱፍና ቀሚስ ለብሰው ብዙ የነሱ አይነት ተመሳሳይ ምርት ያላቸውን የድርጅት ባለቤቶች ወደ አዘጋጁበት ቦታ ሲሄዱ እንደገቡም ከምግብ ይልቅ ሌላ ሰዎችን በማውራት ስለ ስራ አዲስ ነገር ይፈልጋሉ። በዚህ መሃል ሴቶች ከርቀት ይመለከታቸዋል። የዚህም ሰዓት ወደ ሪሴቶች የሚሄድ መስሎ ወደ መስታወቱ በመሄድ ራሱን በጣም ማድረቅና ስለ ውበቱ ማውራት ሲጀምር ኪን ትመጣና እንዲሄዱ ታረጋለች። በመኪናም እየተመለሱ ሳለ ያላት ነገር ስትጠይቃት እሷም ዛሬ 2 ሰዎች እንዳናገረች እናም ሁለቱም ምርጥ 4 ሰራተኞችን በልምድ እንደሚሰጧቸው እንደተናገሩ በመግለጽ ጥሩ ስራ እንደሰራች ስትጠይቀው በጣም ደስተኛ እንደሆነ በሷ ይናገራል። እሷም ፈገግ በሚል አስተያየት ታየውና ትዕይንቱ ይቀየራል። ከዛም ሊ ከምሽቱ 6 ሰዓት ቢሆንም መተኛት እንዳልቻለ እናም ስለ ዛሬ ውሎ እያሰበ እንደሆነ እንረዳለን። ጠዋት ላይም ስራ ቦታ ላይ ቻን የሚባለው ሰራተኛቸው በመደናገጥ ወደ ስራ ቦታው ይገባና ዛሬ በጣም ከባድ ነገር እንደተፈጠረ ይናገራል። የዚህን ጊዜም በመደናገጥ ተከበው ያዩታል። በመቀጠልም ሁሉም ተነስተው እንዲሰሙት ይጠይቅና ኪን ስራ ቦታ ልትለቅ እንደሆነ ይናገራል። ሁሉም የዚህን ጊዜ በጣም በመበሳጨት ባይናገር እንደሚሻል እያወሩ ሳለ በመሃላቸው ትመጣና ሰላም ትላቸዋለች። ከሰራተኞቻቸው አንዱ ልትሄድ እንደሆነ ስትጠይቃት እሷም በጣም እንደሰለቻት ግን ትንሽም ጊዜ ቢሆን እንደምትቆይ ትናገራለች። በዚህም ይዳበራሉ። በመሃልም ሊ ሲመጣ ሁሉም ተበታትነው ወደ ስራ እንደገቡ እናያለን። እሱም ካለፈ በኋላ ወደ ኪም በመሄድ 2 ሴት ሰራተኞች ከመውጣቷ በፊት ለትንሽ ጊዜ እረፍት እንድትሰጣቸው ያስማሟት ሳለ እሷም እንደምታስብበት ተናግራ ምክንያት ግን እንደምትፈልግ ትናገራለች። በመሃልም እየተናደዱ ሳለ ቦዲጋርዱ ያያቸውና በማፈር ፈገግ ብሎ ይሄዳሉ። ከቢሮ ውስጥ ኪንና ሊ ለማናገር ቡና ይዛ ስትገባ ሁለቱም ማውራት ይጀምራሉ። በመቀጠልም አብሮ እድሜ ልክ ቢኖሩ እሷም ደስተኛ እንደሆነ ትናንት ያወራችውን የስራ ሀሳብም ጥሩ እንደሆነ ይነግራታል። እሷም አመስግና ከቢሮ ወጥታ የሷን ፋይል ከድርጅቱ እያስተካከለች ሳለ እንደ ድንገት ከፊቷ ይቆምና በጣም ያስደነግጣታል። እሷም ቁማ ምን እንደሆነ ስትጠይቀው እሱም ፈጥና ምሳ እንድትበላ ወደ ማታውም ሌላ ቦታ አብረው እንደሚሄዱ ይነግራታል። እሷም ለማታው አሁን ልትዘጋጅ ስትነሳ እያሳየን ሳለ አብሯት ስትሰራ የነበረችው ልጅ ምሳ ይዛ እንደመጣች ተናግራ እንዲበሉ አብረው ስትጠይቃቸው እሷም ዝግጅት እንዳላት ተናግራ ብቻዋን ብላት ጥላት። ትዕይንቱ ሲቀየርም ሊ ከወንድሙ ቢሮ ቁጭ ብሎ እያወራ እያሳየን ነው። ከዛም አባታቸው ስራ ከተወ ምን ያህል ጊዜው እንደሆነ ሲነጋገሩ ቆይተው ስለ ሰሞኑን የስራ ሁኔታ ካወሩ በኋላ የሊ ወንድም የሆነው ኪን ካዝና በመክፈት የተለያዩ ጣፋጮችን ደብቆ እንደያዘና ያለን በመሃልም ለሊ ቸኮሌት ሲሰጠው ሊም እንደዚህ በመናደድ ከድሮ ባህሪው ያልተቀየረው ነገር ቢኖር ይህ ጣፋጭ የሚበላው ነገር እንደሆነ ተናግሮ ይቆጣዋል። ከንግግራቸውም ሊ ታላቅ እንደሆነ እንገነዘባለን። ትንሽም ካወሩ በኋላ ትዕይንቱ ይቀየርና ሊ ወደ ቤት ከኪን ጋር እየሄደ ያሳየናል። በመሃልም ቤት ውስጥ ብቻውን መኖሩ እንደሚያስፈራው ተጠይቀውና ለትንሽ ቀን አብረው እንድትኖር ፍቃድ ተጠይቋለች። እሱም ዝም ካላት በኋላ ከመኪናው እንደወረደ መኖር እንደምትችል ግን በተአምር የሱ የሆነን የግል ዕቃ እንዳትነካ እንዲሁም እሱን በተለየ ዓይን እንዳታዩ ይናገራል። በዚህም ከተስማማች በኋላ ቤተሰቡ እንደሚያስተዋውቃት ተናግሮ ወደ አባትና እናቱ ቤት ከገቡ በኋላ ሰላም ብሏቸው ከቤት ምሳ እንዲበሉ ይጋበዛሉ። ለምግብ ተቀምጠው እያለ በድንገት የሊ ከራባት ተዛብቶ ስትመለከት ኪን በስነ ስርዓት ታስተካክልለታለች። በዚህ መሃል የሊ እናትና አባት በሁኔታው ደስተኛ እንደሆኑ በመናገር በመተያየት ከተሳሳቁ በኋላ የሊ አባት ኪንን አንዳንድ ነገሮችን ጠይቃታል። እሷም በስነ ስርዓት ባለው መንገድ ስትመልስላቸው የሊ አባት ከብዙ ጊዜ በኋላ ለልጁ ደስተኛ ሴትን ተሰጠችው ይላታል። እሷም በምትስቅበት ሰዓት ሊ ጋብቻቸው በቅርብ እንደሚሆን እንዲሁም አብሮ መኖር ከጀመሩ አንድ ቤት ውስጥ ብዙ ጊዜያቸው እንደሆነ ያወራል። እንዲህም ያለ ትዕይንት አንድ ያልቃል።